የሰው ልጅ ከንቱ ወይ የሰው ልጅ ከንቱ። ካይዞ ወንድሜ ነው። የት ነው የምታውቀው? ስራ ቦታ ነው የምንተዋወቀው። በጣም ታታሪ ነው። እንዴ ስለምን ስራ ነው የምታወራው? ወንድሜ እኮ ተማሪ ነው። ያው አስተማሪ ነኝ እኔ፣ እሱ ደግሞ ያው ተማሪ ነው። ስለዚህ ያው ስራ ቦታ ማለት ነው። እኔ አስተማሪ ስለሆንኩ ያው ስራ ቦታ። ቅድም ስታለቅስ ደግሞ እየሰማሁ ነበር። አብሮ አደጌ ስትል ነበር። የ8 ዓመት ልጅ ነው አብሮ አደጌ? እሱ የኔ ፓርት አይደለም እኮ ያው ልጅ አብሮት ነው የሚማሩና ያው ወንድማማቾች በላቸውና ያው አልቅስልኝ መምጣት ስላልቻለ አልቅስልኝ ስላለ ነው እንደዛ ብዬ አለቀስኩት። ለዛ ነው። እንደሱ ነው። ወንድሜ የት ትምህርት ቤት ነበር የሚማረው? እኔም ማስተምርበት ትምህርት ቤት ነው። አረ ወንድሜ ተወኝ፣ እንዳስጨነቀኝ እኮ ምንድን ነው እባክህ ተፍታ በል። እኔም ድንኳን ልሰብር ነው የገባሁት። አረ አይደረግም። ኧረ አንተ በእንጀራ ትቀልዳለህ እንዴ? ኧረ አነፋም እባክህ። አለቃቀስሽን አይቼ ነው ከኛ ወገን እንደሆንሽ ያወቅሁት። አንቺ ግን ኧረ ጀግና ነሽ። ግን አለቃቀስሽ ጀግና ደግሞ አስደነገጥኩሽ። ኧረ እኔ ደንግጬ መስሎ ነው እንዴ? ዩቶታ ፊሊንግ እና እኔ የምልሽ ማን ግን ነገ ቁርስ ምን ልበይ ያሰብሽ? አዲስ ለቅሶ አለ እዚህ ቀበና አካባቢ። እዛ ሄደን ትፍታ እንላለን። ግን አንቺ ሰራሽልኝ። ይመችሽ። በቃ እጅና አስተጠባ እንዴ አየር እንያዝ። ምን ሆነሽ? ኧረ ዋው እውነትሽን